ሰላም አለይኩም ወራህመቱላሂ ወበረካቱ። እስኪ አረበኛን ቀለል ባለ መልኩ እስኪ እንየው። አልደርሱ ራቢዕ ይላል። ይህ ቀለል ባለ መልኩ አልደርሱ ራቢዕ አራተኛ ደርስ ማለት ነው። መጽሐፍ ነው፣ አረበኛ ቋንቋ መጽሐፍ ነው። አልበይቱ እስኪ እንግሊዘኛ እና አማርኛ ጋር እንዴት መሄድ ይችላል? አረበኛ ቋንቋ እንዴት ነው አረበኛ ጋር አማርኛና እንግሊዘኛ ጋር የሚሄደው? እዚህ ጋር ፕሪፖዚሽን መጨመር ነው። በእንግሊዘኛ ከሆነ ፕሪፖዚሽን፣ በአረብኛ ስንሄድ ደግሞ ሀርፍ የምንላቸው አሉ። ትርጉም ያላቸው ከቃላት ጋር ሲጨመሩ ትርጉም የሚሰጡ ነገሮች። እነዚህ ፕሪፖዚሽኖች ከስም በኋላ ከስም በፊት ነው የሚመጡት። ከስም በፊት ነው የሚመጡት። ፊዕሉ ላይ አይደለም የሚገቡት፣ ስሙ ጋር ነው። ከስሙ ቀድሞ ይመጣሉ ማለት ነው። እና የመጀመሪያው ደርስ ላይ እዚህ እንደምታዩት አልበይቱ ፊል በይቲ ይላል። አልበይት እንግዲህ አል ማለት ታሪፋ ነው። የሆነ ነገር የሚታወቅ ነገር ከሆነ ማለት ነው። ስለዛ ነገር እውቀቱ ካለን አል እንጨምራለን። ለምሳሌ ስለ ካዕባ ካወራን አልካዕበቱ በይቱላህ እንላለና። ካዕባ የአላህ ሱብሓነሁ ወተዓላ ቤት ነው። ማንም ሰው ካዕባን ያውቀዋል። ስለዚህ አረሱሉላህ ሰለላሁ ዐለይሂ ወሰለም እንላለን አልን ጨምረን። ረሱሉላህ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው እንላለን። ምን አል የተጨመረበት ስለሚታወቅ። ስለዚህ አል የሚለውን ነገር ተዕሪፋ እንላታለን። እሷ ስትጨመር ያ የሚታወቅ ነው። አል የምትጨመረው ስም ላይ ነው። ይችን አል የምትለዋን ወደ እንግሊዘኛዋ ስንመልሳት ዘ ማለት ነው። ዘን የምንጨምረው የሚታወቅ የሆነ ነገር ላይ ነው። ስለዚህ እዚህም ጋር አልበይቱ ስንል ምን ማለታችን ነው? ዘ ሃውስ እያልን ነው። ዘ ሃውስ ምን ማለት ነው? ቤት ማለት ነው። ቤት ፊል በይት ስንል ደግሞ ኢን መጨመር ነው ከኋላ። ኢን ዘ ሃውስ ቤት ውስጥ፣ ቤት ውስጥ። አረፍተ ነገር አልሰራንም፣ ግስ ነው እዚህ ጋር ማለት ሀረግ የምንለው ማለት ነው በአማርኛው። ኢን ዘ ሃውስ ቤት ውስጥ። እዚህ ጋር እንደምታዩት አልበይት ይላል። እዚህ ጋር ደግሞ ፊል በይት ቤት ውስጥ። ኢን ዘ ሃውስ ቤት ውስጥ። አልመስጂዱ መስጂድ፣ መስጂድ የሚታወቅ መስጂድ አለ። አልመስጂዱ ዘ ሞስክ ማለት ነው። አልመስጂዱ ፊል መስጂዲ፣ ፊል መስጂድ መስጂድ ውስጥ። እዚህ ጋር አረበኛው ጋር ስንመጣ እነዚህ ሀርፉ ጀሮች ከተጨመሩ ወይም ፕሪፖዚሽን የምንለው ነገር አረበኛው ላይ ሲጨመር የቃሉ ወይም ከነሱ ቀጥሎ የሚመጣው ቃል ይቀየራል። ሀርፉ ከየት ወደ የት? ከዶማ ወይም ከፈትሃ ወዴት? ወደ ከስራ ይቀየራል ማለት ነው እነሱን በሚወስድበት ሰዓት። ስለዚህ ፊ ጨመርን። ፊል መስጂድ፣ መስጂድ ውስጥ፣ መስጂድ ውስጥ። ኦኬ። አልመክተቡ፣ አልመክተቡ ዘ ቴብል፣ ዘ ቴብል፣ ዘ ቴብል፣ ዘ ቴብል። እዚህ ጋር ዘ ቴብል ማለት ነው። ከዛ አለል መክተቢ ኦን ከኋላ እናደርግበታለን ማለት ነው። ኦን ዘ ቴብል ጠረጴዛው ላይ፣ ጠረጴዛው ላይ። ስለዚህ ኦን ዘ ቴብል፣ ኦን ዘ ቴብል። አሰሪሩ አልጋ፣ የሆነ ስለ አልጋው አልጋ። አለ ሰሪሪ አልጋው ላይ። አል ፊ አል ሁለት ሀርፍ ጀሮችን ያዙልን። ሁለት ሀርፍ ጀሮችን አላና ፊ የሚሉትን ማለት ነው። እነሱ ሁለት ናቸው። ፊ አብዛኛውን ጊዜ ውስጥ እንደማለት ነው። ኢን እንላለን በእንግሊዝኛው። አላ አብዛኛውን ጊዜ ኦን እንደማለት ነው። ኦን ማለት ነው። እነዚህን ሁለቱን ያዝን። ስለዚህ እነዚህ ሀርፉ ጀሮች ወይም ፕሪፖዚሽኖች ናቸው ማለት ነው። ስለዚህ እዚህ ጋር እስኪ የሆነ ጥያቄ አለ። አይነ ሙሐመዱን ይላል። አይነ ሙሐመዱን፣
አይነ ማለት በአማርኛ የት እንደማለት ነው። የት እንደማለት ነው። በእንግሊዘኛው ስንመጣ ደግሞ ዌር እንደማለት ነው። ዌር የት ቦታን ለማመልከት የምንጠቀምበት ዌር እንደማለት ነው። የት ስለዚህ ዌር አይነ ዌር አልኳችኋል። በአማርኛ ደግሞ የት። በአረበኛ አይነ የት ሙሐመዱን ሙሐመድ የት ነው። ኑ እቺ ተንዊን መጨመሯ ሙሐመድ የት ነው። ወደ እንግሊዘኛው ስናመጣው ዌር መጀመሪያ ኩዌሽን እናመጣለን። ዌር ደብል ኤች ኩዌሽኖች ምንጊዜም ከፊት ነው የሚመጡት። እሺ መጀመሪያ ላይ ይመጣሉ። ደብል ኤች ኩዌሽን ከፊት እናመጣና ዌር ኢዝ ሙሐመድ ቺ ኢዝ እዚህ ጋር የምታገለግለን እንዴት ነው? ኢዝ የምትለዋ አጋዥ ቨርብ ከስም በፊት ተመጣች ነው እንደማለት ነው። ዌር ኢዝ ሙሐመድ ሙሐመድ የት ነው። ዌር ኢዝ ሙሐመድ የት ነው ያለው። በእንግሊዝኛ ስንጠይቅ ዌር ኢዝ ሙሐመድ ካል ሙሐመድ የት ነው ያለው። ስለዚህ ጠያቂው ሁወ ፊል በይት እዚህ ጋር ማን ተጨመረ? ሁወ ፊል ጉርፈቲ እዚህ ጋር ማን የምትለው ተጨመረች? ሁወ የምትለው ተጨመረች። ሁወ ማለት ምን ማለት ነው? ይሄ ማለት ነው እሱ ማለት ነው። እሱ ሁወ የሚለው ከፊት ከመጣ እሱ ማለት ነው። እሺ እሱ ምን እንላለን? ሁወ እቺ ምን እንላለን? ሁወ ከዛ ኢዝ እናመጣለን። ሁ ኢዝ ኢን ዘ ኢን ፊ ኢን ናት ብያለሁ። ኢን ወደ እንግሊዝኛ ስንወስደው ምን ይሆናል ማለት ነው? ወደ እንግሊዝኛ ስንቀይረው ሂ ኢዝ ኢን ዘ ክላስ ክላሱ ይታወቃል ብለናል። ሁ ኢዝ ኢን ዘ ክላስ ውስጥ ነው ያለው። ማን? እሱ ሙሐመድ። ሁወ ያለው ሙሐመድን ነው የሚገልጸው ሁወ የሚለው ማለት ነው። ሂ ኢዝ ኢን ዘ ክላስ። እሺ ወአይነ ያሲሩን አይነ ተነጋግረናል። ዌር ኢዝ ያሲር ያሲር የት ነው ያለው? ዌር ኢዝ ያሲር ያሲር የት አለ? ወይም ያሲር የት አለ? ሁወ ፊል ሐማሚ ሁወ ምን ብያለሁ? ሂ ኢዝ ኢን ዘ ቶይለት ሐማም ሽንት ቤት ማለት እሱ ሽንት ቤት ነው ያለው። ሁወ ፊል ኢን ዘ ሐማም ሁወ ወይም ሂ ኢዝ ኢን ዘ ቶይሌት ውስጥ ነው ያለው። ቀላል ነው። ምንም እንትን የሚል ነገር የለውም። እሺ ወአይነ አሚነቱን አሚናት የት አለች? አሚና የት ናት? እዚህ ጋር አሚና የት ናት? ዌር ኢዝ አሚና በእንግሊዝኛ ስንጠይቅ ዌር ኢዝ አሚና የት አለች? የት ሄዳ ነው? ዌር ኢዝ አሚና በአማርኛው ዌር ኢዝ አሚና እንላለን ማለት ነው። ይሄ ፊል መጥበኽ እሷ የት ናት? ይሄ ፊል መጥበኽ ይሄ ማለት እዚህ ጋር ደግሞ የምታይዙልኝ ይሄ ሺ እንደማለት ነው። ሺ ኢዝ ኢን ዘ መጥበኽ ማድ ቤት ነው ያለችው። እሷ መጥበኽ ውስጥ ነው ያለችው ማለት ነው። እሺ አይነል ኪታቡ እዚህ ጋር ነው የምትይዙልኝ። አሁን አይነል ኪታቡ የት አለ? ዌር ኢዝ እዚህም ጋር ዌር ኢዝ ኪታብ ምንድነው? በእንትን ዌር ኢዝ ዘ ቡክ መጽሐፉ የት አለ? ኪታብ መጽሐፍ ነው። ዌር ኢዝ ዘ ቡክ መጽሐፉ የት አለ? ሁወ ዐለል መክተቢ። እሺ ሁወ ዐለል መክተቢ እዚህ ጋር ሂ አንልም። ምክንያቱም ምን ስለሆነ ኢት ለነገሮች እንጠቀማለን። እዚህ ጋር ኢት ሂ ሳይሆን የምንለው ኢት ኢዝ ዐለል መክተቢ ኢት ኢዝ ኦን ዘ ቴብል መጽሐፍ እሱ እንትና ላይ ነው። ኢት ኢዝ ኦን ዘ ቴብል። ስለዚህ እዚህ ጋር ልዩነቱን ያዙ። ለሰው ምናምን ከሆነ ሂና ሺ እንጠቀማለን። ለነገራቶች ከሆነ ግን ኢትን እንጠቀማለን። ኢት ኢዝ ኢን ዘ ቴብል ኢት ኢዝ ኦን ዘ ቴብል አላ ኦን ስለሆነ
ወአይነ ሰዓቱ አሁንም ወአይነ ሰዓቱ ሰዓቷ የት አለች? ዌር ኢዝ ዘ ክሎክ ወይም ዌር ኢዝ ዘ ክሎክ። ዌር ኢዝ ዘ ክሎክ ሰዓቷ የት አለች? ዌር ኢዝ ዘ ክሎክ ሂየ ዐለ ሰሪር ኢት ኢዝ ኦን ዘ ቤድ ኢት ኢዝ ኦን ዘ ቤድ እሷ ትሉ ላይ ናት። ኢት ኢዝ ኦን ዘ ቤድ ኢት ኢዝ ኦን ዘ ቤድ እዚህም ጋር ኢት ነው የምንለው ማለት ነው። ኢት ነው የምንለው። ለዛሬው ይበቃናል።